ይሄው ፖለቲካው ወሰደው ዘረኛ ያደረገው ይዘነው ምንገባው ሰው የትኛው ነው? መንግስተ ሰማያት ከቀረበው ይልቅ ያልቀረበው አይበልጥም፣ ከመጣው ይልቅ የቀረው አይበልጥም። ስንዴ ካበቀልን እንክርዳዱ ቀስ በቀስ መዋጡ አይቀርም። ማንንም አትንቀፉ። አለቃንም ፓትርያርክንም ጳጳስን ካህንን ሰባኪን አያገባንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ ምእመናንና ምእመናት፣ ለዚህ ጉዳይ ብላችሁ የመጣችሁ እንግዶች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ይህን ሐሳብ ያሳሰበ ይህን ሐሳብ ሊያሰራ ሰው ያሰባሰበ ይህን ሐሳብ ለፍጻሜ ያቀረበ አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። በዚህ አገልግሎት የሚደክሙትን ሁሉ እግዚአብሔር አምላካችን ዋጋውን እንደሚከፍላቸው እናምናለን። ዋጋውን ይክፈልልን። እና ወደ መስክ እንውጣ፣ ማልደንም እንሂድ፣ በመንደሮችም እንደር። ወይናችን አብቦ ሮማኑ ማንጀርጎ እንደሆነ እንይ። በዚያ ውዴን እሰጥሃለሁና በዚያ ውዴን እሰጥሃለሁና። መኃልየ ዘሰሎሞን ምዕራፍ 7 ቁጥር 12 ና ወደ መስክ እንውጣ፣ ማልደንም እንሂድ፣ በመንደሮችም እንደር። ወይናችን አብቦ ሮማኑ ማንጀርጎ እንደሆነ እንይ፣ ውዴን በዚያ እሰጥሃለሁና ይላል። ሊቃውንተ ቤተ ክርስቲያን መኃልየ ዘሰሎሞንን በብዙ መንገድ ይተረጉሙታል። በእግዚአብሔርና በእስራኤል መካከል ባለው ፍቅር ይተረጉሙታል። በእግዚአብሔርና እግዚአብሔርን በምትፈልግ በአንዲት ነፍስ ፍቅር መካከል ይተረጉሙታል። በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ይተረጉሙታል። በክርስቶስና በእመቤታችን መካከል ባለው ፍቅርና ዝምድና ይተረጉሙታል። እኔ ዛሬ ለ10 ደቂቃ ደግሞ ማወሳችሁ እግዚአብሔርን በሚያገለግሉ አገልጋዮችና በእግዚአብሔር መካከል ባለው ፍቅር የሚተረጉሙትን ነው። ና ወደ መስክ እንውጣ ብሎ ነው የሚጀምረው። ወገኖቼ ወንጌል ወደ መስክ ነው የምትወጣው። ወንጌል መድረስ ማለት ነው። ወጣ ነው የምትሄደው። የወንጌል ዋና ዓላማ ከደረሰበት ወዳልደረሰበት፣ ከተሰማበት ወዳልተሰማበት፣ ከታወቀበት ወዳልታወቀበት ነው የምትወጣው። ለዚህ ነው ውጣ የሚለው ቃል የተደመጠው። የሚያገለግሉ እውነተኛ አገልጋዮች እንደዚህ ይወጣሉ። ዛሬ እንዳየሁት ይወጣሉ፣ ወጣ ይላሉ። ይሄን ማን ያስበዋል? አሁን እኛ እንደው 4 ኪሎ ላይ እንደ ቢልቦርድ ተሰቅሎ አየነው እንጂ
ማን እንደዚህ አይነት መውጣት ጨክኖ ይወጣል ብሎ ማን ያስባል? መውጣት እኮ ነው ይሄ። መንከራተት ይፈልጋል መውጣት። እንዲህ ወዳለው ጥልቅ አገልግሎት ለመግባት የሚተው ነገር አለው፣ ተትቶ ይወጣል። ክብር ይግባውና ጌታችን እንኳን እኛን ለማገልገል ወጥቶ አይደል የመጣው? ከሰማይ ዙፋኑ እስከ መስቀል ዙፋን ያለውን ርቀት ተመልከቱት። ከዚህ በለጠ መውጣት አለ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ አዋረደ የሚለው እኮ ይሄ እኮ መውጣት ነው። ምቾትን መተው መውጣት። ይሄን የምታገለግሉ ሰዎች እኮ ምቾታችሁን ትታችሁ ነው በረሃ ለበረሃ ቅድም እንዳየነው የምትንከራተቱት። በመኪናም አይደለም፣ በበቅሎም አይደለም፣ በእግርም አይደለም፣ በሞተር እጅግ በማይመቹ አገልግሎቶች ውስጥ መውጣት። ይሄ እኮ ወንጌል ነው። ስለ ወንጌል እኮ ሁሉን እያደረጋችሁ ነው እናንተ ታድላችሁ። ከዚህ የበለጠ መውጣት አለ? ሁሉንም የሚያገለግሉ አገልጋዮችን ተመልከቷቸው። ይወጣሉ። ይድላኛ አይሉም፣ ይወጣሉ። ይመቸኛ አይሉም፣ ይወጣሉ። ለኔ አይሉም፣ ለሌሎች ነው የሚሮጡት። ወንጌል ማለት እኮ ይሄ ነው። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ የወንጌል ማህበርተኞች እንሆን ዘንድ ስለ ወንጌል ሁሉን አደርጋለሁ እኮ ያለው ለዚህ ነው። ሁሉን አደርጋለሁ፣ ራሴንም ቢሆን ስለ ወንጌል እሰጣለሁ። እንቅልፍ ማጣ ከሆነ አጣለሁ፣ ቤት ማጣ ከሆነ አጣለሁ፣ ንብረት ማጣ ከሆነ አጣለሁ፣ ምቾት ማጣ ከሆነ አጣለሁ፣ ክብር ማጣ ከሆነ አጣለሁ። ስለ ወንጌል ሁሉን አደርጋለሁ። ኢቫንጌሊዮን ማለት ይሄ እኮ ነው እንጂ ዘላለም ነጠላ ለባሽ ላይ መፎከር ምንድነው? እኔ ልጅ እያለሁ በአንድ ቃለ ተውኔት ላይ የሰማሁት ቃል ነው። የመጣንማ መስበክ ሰየው ጥሩ ነው። ትልቁ የቤተ ክርስቲያን አገልግሎት እኮ እንዲህ ያሉትን እኮ ማልበስ ነው። እንዲህ ያሉትን እኮ ማሳመን ነው። እንዲህ ያሉት ላይ እኮ ማጽናናት ነው። እንዲህ ያሉትን እኮ ማሳረፍ ነው። እኛ እንኳን ያልመጣውን የመጣውን እንኳን መያዝ እኮ አቅቶናል። እውነት እንነጋገር ከተባለ በዚህ ሰዓት የቤቲንግ የቁማር ቤቶችና የኳስ ሊጎች ላይ ያለው ወጣት፣ ጫት ቤት ያለው ወጣት ይቻላል። ወተናል። አሁን የምር ከቀረበው ይልቅ ያልቀረበው አይበልጥም። ከመጣው ይልቅ የቀረው አይበልጥም። ከመዝሙር ቤቱ ይልቅ ናይት ክለቡ አይበዛ። እውነት እንነጋገር። በወር አንዴ የሚሞላውን እኮ ያየን እንጂ እሱም እንደው እንዴት አደራችሁ ብሎ የሚሄድ እንዳይሆን እንጂ ወገኖቼ ገና መውጣት ብዙ ይጠበቅብናል። ውጡ። ምቾታችሁን እየተዋችሁ ውጡ። አብርሃምን አትመለከቱትም? ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር እየተቀመጠ የደከሙትን ያበረታል፣ የታረዙትን ያለብሳል፣ የተጠሙትን ያጠጣል። ይወጣል። ድንኳኑ አያስረው። አሁን እኮ ችግራችን ምቾታችን አሰረን፣ መቀማጠላችን አሰረን፣ ጂ+ ምንትሳችን አሰረን፣ መዋባችን አሰረን፣ መቀማጠላችን አሰረን። ለሌሎች መገስገስ አልቻልም። ራሳችን ጋር ብቻ ታሰር። ገንዘቡንም እኛው ጋር፣ ምኑንም እኛው ጋር ብቻ አሰር ነው። መውጣት አልቻልም እንጂ ወገኖቼ ኦርቶዶክሳዊት ቤተክርስቲያንን የሚጠብቁ እኮ ብዙ ናቸው። እንሰማለን። ሐመር መጽሔት ላይ ልጅ እያለሁ ያነበብኩትን ልንገራችሁ። እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናችሁ ብሎ የወቀሰ አንድ ሰው አንብቤያለሁ። አፍሪካዊ ነው። እኛ የምንኖረውን መስማት የሚፈልጉ ብዙዎች እኮ ነበሩ። እኛ የምናመልከውን ማምለክ የሚፈልጉ እኮ ብዙዎች ነበሩ ወገኖቼ። ሌሎች ተቀራመቷቸው። ፈንዳሜንታሊዝም፣ ናሽናሊዝም የሚባሉ እንቅስቃሴዎች ገብተውባቸው በኢየሱስ ክርስቶስ ስም አሳቱን አላሉም። የኛ የኬንያው ፕሬዝዳንት አይናችሁን ጨፍናችሁ ጸልዩ አሉን። እኛም አይናችንን ጨፍነን ስንጸልይ መሬታችንን ወሰዱብን ያሉት እኮ እሳቸው ናቸው ወገኖቼ። ስንት ሰው አይናችን እያየ እየተበላን ደርሰንለት ይሆን እንጃ። የምር እያገለገልን ነው፣ የምር እየሰራን ነው። ተዋን ወሻሽ እንጂ ከሰሩ ካልቀረ እንዲህ፣ ከደረሱ ካልቀረ እንዲህ፣ ካነጹ ካልቀረ እንዲህ ነው፣ ከደከሙ ካልቀረ እንዲህ ነው፣ ከወጡ ካልቀረ እንዲህ ነው።
ይዘነው የምንገባው ሰው የትኛው ነው መንግስተ ሰማያት? ያልተወረሰች እጅግ ብዙ ምድር ገና ቀርታለች፣ አንተ ግን ሸመገልክ በእድሜ ማረጀህ ነው እኮ የሚለው። ያልተወረሰው እኮ ብዙ ነው። ማዕተብ ይዘው አጥምቁን እያሉ እየጠበቁ የማናጠምቃቸው ሰዎች እኮ እንዳሉ ታውቃላችሁ። ክርስቲያን ሳልሆን እንዳልሞት እያሉ በግድ እምነታቸውን ቀይረው ነጠላ የለበሱ ሲያዩ ነጠላ የሚይዙ አሉ። እባካችሁ ለኛም ጥምቀትና ክርስትና እንፈልጋለን የሚሉ እኮ አሉ ይባላል። መች ደረስን? እውነቱን ነው። ዘላለም ነጠላ ለባሽ ላይ መፎከር ይቅርታን ብዙዎቻችሁን ላይ መለከት ይችላል። እኔንና አንዳንዶች ግን እንደሚመለከት አውቃለሁ። የሚጠብቁ አሉ። ቤተክርስቲያን ብቻ ቢተከልላቸው የሚጠመቁ እንዳሉ ታውቃላችሁ። ይሄን በማስረገጫ ልንገራችሁ። በቀደም እዚህ ልክ እንደናንተ ጉራጌ ክልል ላይ የሚሰሩ ጥሩ ማህበራት አሉ እና አንደኛው ሲያጫውተኝ አንዲት ቤተክርስቲያን ብቻ ነው ሄደን የተከልነው አለ። በጣም ብዙ ፕሮቴስታንቶች ስንናፍቃት የነበረችው ቤተክርስቲያን መጣችልን ብለው መጥተዋል። መትከል ብቻ፣ ገዳም መመስረት ብቻ፣ ካህን ማሳየት ብቻ፣ ቅዳሴ መቀደስ ብቻ። እሱን አጣው ተስፋ ቆርጠው ነው እንጂ የወጡት ተሰብከው እንዳይመስሏችሁ። ርዋቸው የወጡ ይበልጣሉ። አስከሬንህን ማን ይሸከማል ሲሏቸው የካዱ ይበዛሉ። አስከሬንህን ማን ይሸከምልሃል ሲሏቸው ይሄን ሲያገኙ ለል ይያሉ የሚመለሱ አሉ። እዚህ ወለኔ አካባቢ ሁሉ ጊዜ የምናገረው ነው አይደለም፣ እዚህ ስልጢ ዞን አካባቢ ነው። ባሏም ልጆቿም እምነታቸውን ቀይረው ብቻዋን ቀርታሉ። ገሊዛ እየሄደች አሉ ቤተ መቅደሱን ታጥናለች። የሰማችሁ ያለች ታጥናለች። እና ጋዜጠኞች ሲሄዱ እልል እያለች እያለቀሰች ተቀበለቻቸው አሉ። ብቻዋን ቀርታ ብቻቸውን ቀርተው ያሉ ማን ይውጣላቸው? ማን ይድረስላቸው? ለከማሻ እዚህ ላለው ደቡብ አንድ ከተማ ነገሩኝማ ያኔ ለሷ አንድ ሰባኪ እናጣለን። ለሻርጃና ለአቡዳቢ ግን እንጋፋለን። እውነት እንነጋገር። በጣም ብዙ እንደው 10 ደቂቃ አይደለም ምንም ሳንሰብክ የምናመጣቸው በጣም ብዙዎች እንዳሉ አምናለሁ እዚህ ምድር ላይ። በመገኘታችን ብቻ እኛን ሲያዩ ብቻ የሚጠመቁ የሚቆርቡ ንስሐ የሚገቡ በጣም ብዙዎች አሉ። እውነታቸውን ነው። የኔታ እሸቱ እንዳሉት ድሮ ሐዋርያትን የሚረዳቸው መንፈስ ቅዱስ ነበር ሲሰብኩ አሉ። እኛን ግን ሞንታርቦ ነው የሚረዳን አሉ። የሚገርማችሁ 3000 ስብከት ሰብከን 3 ሰው ላናተርፍ እንችላለን። እንዲህ ያሉ ቦታዎች ግን በመገኘታችን ብቻ ሰው እናድናለን። ውጡ፣ ማትወጡ ውጡ፣ ያልጀመራችሁ ጀምሩ። ድንኳናችን ውስጥ ብቻ እንታሰር፣ ወጣ እንበል። አብርሃም እኮ ድንኳን ውስጥ ችግር አለበት። ችግር የለም ብዬ አይደለም ማወራው እኮ። የአብርሃም ድንኳን በችግር ተሞልታለች እኮ። እናንተ ልጅ የለው፣ አርጅቷል፣ የእግዚአብሔር ቃል ኪዳን ዘግይቷል። ግን ድንኳን ውስጥ አይታሰር። ድንኳኑ የምታስረው አገልጋይ የለም። ውጡና የራቁትን አቅርቡ፣ የወጡትን መልሱ፣ የሚናፍቁትን ከእግዚአብሔር ጋር አገናኙ፣ ና ወደ መስክ እንውጣ የሚለው ቃል ይሄንን ያስታውሳል። ማልደንም እንሂድ ነው የሚለው። መፍጠንን አያመለክትም፣ ትጋትን አያመለክትም። ወገኖቼ ከዘገየን እንበላለን። ብዙዎች ዘግይተው ነው የተበሉት። ይሄንን ህዝብ ነገ ላናገኘው እንጂ ሟርተኛ እንዳትሉኝ። አሁን ተነስተን ስራ ካልጀመር ይሄን ህዝብ ላናገኘው እንችላለን። ይሄው ፖለቲካዊ ወሰደው ዘረኛ ያደረገው ጎርጎሪዮስ ካል ሸዋ ሊቀ ጳጳስ አንድ ታሪካቸውን ሰምቻለሁ። በኢሃፓ ጊዜ እዛ ታኩሰው ጊዮርጊስ ገነተ ጽጌ አካባቢ አንዱ ደሙ ፈሶ አዩታሉ። ምን ነው ስለ ክርስቶስ ነግሬው በሆነ ደሙ በፈሰሰ ነበር። ማርክሲስት ሌኒኒስት ርዕዮተ ዓለም ነገረውት ግን አፋሰሱት ብሎ ተቆጭቶ ሄዷል አሉ። የሚቆጨን ዘመን እንዳይመጣ
የተከፈተች ቤተክርስቲያን ተቀብለን የተዘጋች ቤተክርስቲያን እንዳናስረክብ፣ የተሰበሰበ ህዝብ ተቀብለን የተበተነ ህዝብ እንዳናስረክብ፣ የመጣ ህዝብ ማስገባት አቅቶን በምንም አደባባይ የቀረ ህዝብ እንዳናስረክብ እንጂ ባልደን እንሂድ ማለት እንትጋ፣ አሁን እንጀምር። ከትላንት ዘግይተናል፣ ምንም ጥያቄ የለውም። ከነገ ግን እንዳናረፍድ ያስፈራል። እመቤታችን የሐዲስ ኪዳኗ ቤተክርስቲያን ምሳሌ ናት ይላሉ አንዳንድ ሊቃውንት። በምን ካላችሁኝ ተወልጇለሽ ብሎ አበሰራትና የቅድስት ኤልሳቤጥን ነገር ሲነግራት ፈጥና ወጣች ይላል። እሷ የሐዲስ ኪዳኗ ቤተክርስቲያን ምሳሌ ናት። ምን የሌለባት? መዘግየት የሌለባት፣ ትጋት ብቻ ያለባት፣ ፈጥና የምትወጣ። ፍጠኑና ሂዱ ወገኖቼ። ጸንሳ ሳለ ተራራማውን የኤፍሬምን ሀገር ደረቱ የገለበጠውን ተራራ ያልፈራችው፣ የጽንሴ ጉዳይ እንዴት ይሆናል ብላ ጽንሷን በመንከባከብ ጊዜ ያላጠፋችው እሷማ የሐዲስ ኪዳኗ ቤተክርስቲያን ምሳሌ ናት ይላሉ። ራሳችሁን በመንከባከብ ጊዜ አታጥፉ። ገንዘባችሁን ብቻ አይደለም ራሳችሁንም ጭምር ስጡ። ውጡ፣ ማልዳችሁ ትጉና ሂዱ። በመንደሮችም ምደሩ። እንደዚህ አይነት ናቸው መንደሮቹ። አንድ ሁለት ነገሮችን ልበልና ላብቃ። ብፁዓን አበው እያሉ ያውም በአስደናቂ ትምህርቶቻቸው የሚደነቁ አባቶቻችን እያሉ እኔ ብዙ መለፍለፍ አይገባኝም። እንደው ቆም ስላለኝ ደስም ስላለኝ ልቤም ስለሞላ ተስፋም ስለሰነቀ እሱን ተስፋ እንደው ልናገር ብዬ ነው። የእውነት ተስፋ እንዳለን ነው ልቤ የሚያምነው። ተስፋ አለ። ጥቂት ጊዜ እንኮረኮም ይሆናል፣ ግን ተስፋ አለ። ጥቂት ጊዜ እንደክም ይሆናል፣ ግን ተስፋ አለን፣ እንበረታለን። ጥቂት ጊዜ እንደፋደፍ ይሆናል፣ እንደ ንስር ግን የምንበርበት ዘመን እንደሚመጣ ተስፋ አለን። ኦርቶዶክሳዊነትን የሚፈልጉ በጣም ብዙዎች እንደሚኖሩ ተስፋ አለን። ተስፋ አለን። እና ወደ መስክ እንውጣ፣ ማልደንም እንሂድ፣ በመንደሮችም እንደር። ወይናችን አብቦ ሮማንም አንጀርጎ እንደሆነ እኔ የሰበካችኋቸው ያስተማራችኋቸው ቤተክርስቲያን ያነጻችሁላቸው እንዴት እንደሆኑ ደጋግማችሁ ጎብኟቸው። እንጎብኛቸው፣ እንዴት እንዳሉ እንወቃቸው እንዳለ ቅዱስ ጳውሎስ። ሁሉ ጊዜ ደጋግሞ ደግሞ መጎብኘት። አንድ ጊዜ ያደረግን ብላችሁ እንዳትቀሩ፣ አንድ ጊዜ ሰራን ብላችሁ ደግሞ ሌላ። እሱን ለማሳሰብ ነው። ሽኖዳ የሚሉት አንድ አስደናቂ ነገር አለ። ኑ አብረን ስንዴ እናብቀል ይላሉ። ስንዴ ማብቀል ማለት ይሄ ነው። አረም በመንቀል ብዙዎቻችን ደክመናል። አንዳንዶቻችን ተሰለቻችተናል። አንዳንዶቻችን ጉልበታችንም ምናችንም ዝሏል። እስኪ ዝም ብለን አሁን ስንዴ እናብቀል። የአብነት ትምህርት ቤቶችን ንክፈት፣ ገዳማቶቻችንን እንትከል፣ መምህራንን እናፍራ። ኑ አብረን ስንዴ እናብቀል። ስንዴ ካበቀልን እንክርዳዱ ቀስ በቀስ መዋጡ አይቀርም። ኑ አብረን ስንዴ እናብቀል። ነቀፌታዎቻችን ላይ አናተኩር። አሁን ብዙዎቻችን የሆኑ ትናንሽና ጥቃቅን ነገሮች ላይ ብቻ እያተኮርን ስራ መስራት አቃተን። አንዳንዶችንም ማደከምናቸው ወገኖቼ። የምንነቃቀፍበት፣ የምንወዳደርበት፣ የምንፎካከርበት፣ ደረጃ ለደረጃ ትከሻ ለትከሻ የምንለካካበት፣ አንዱ አንዱን የሚወቅስበት ጊዜ አይደለም። ስንዴ የምናበቅልበት ጊዜ ይሁን። ሀቢብ ጊዮርጊስ ስለሚባል አንድ ወጣት ግብጽ ውስጥ የተጻፈውን አንብቤ ያለው ምን ይላሉ? ሀቢብ ጊዮርጊስ ቤተክርስቲያን በሚጎርሏት ነገሮች ነቀፌታን አልሰነዘረም ይሉና የሚጎርሏትን ነገሮች ለመስራት ተጋ እንጂ ይላሉ። አደራችሁን ምእመናን፣ በማንም ይሁን በማን የነቀፌታን ቃላት ሰንዝሩ። በሚጎርሏት ነገሮች ማንንም አትንቀፉ። አለቃንም፣ ፓትርያርክንም፣ ጳጳስን፣ ካህንን፣ ሰባኪን አያገባንም። እኛ ግን የሚጎርለውን ነገር ለመስራት በተሸነቆረውና በጎደለው በኩል እንቆምላት። ኑ አብረን ስንዴ እናብቅል፣ መነቃቀፍን እናስቀር። እጆቻቸውን ዘርግተው አጥምቁንም ለሚሉን ፈጥነን እንድረስላቸው። ደሃም ብንሆን አሁን ደሃም ብንሆን የግድ ገንዘብ አይደለም። ደሃም ብንሆን የመቄዶንያን ክርስቲያኖች አልሰማችሁም? ስለ ገንዘብ ማዋጣት ቅዱስ ጳውሎስ የተናገረው የድህነታቸው ጥልቀት የልግስናቸውን ባለጸግነት አብዝቶታል ይላል። ይሄ ነው እንደውም የሚያምረው። እንችላለን።
ይቆየን ያስፈጽመን።